እሺ ስለ ፒኖማቲክ ሮለር ደግሞ እናውራ። ፒኖማቲክ ሮለር አስፋልት ፋይናል ላይ ሲደርስ ወደ ደግሞ ሮድ ፕሮጀክታችን ፋይናል ላይ ሲደርስ ለፊኒሺንግ የምንጠቀምበት ኮንስትራክሽን ኢኩዊፕመንት ነው ማለት ነው። ሮለር ስንል አብዛኛውን ጊዜ በብረት ነው የምናውቀው። ይሄ ከብረት ይልቅ ረበር ታይር የተገጠመለት ለአስፋልት ኮምፓክት የምናደርግበት ማሽን ነው ማለት ነው። እነኚህ ረበር ታይሮች ከፊትና ከኋላ 4 ወር ደግሞ 5 እንደየማሽኑ ይለያያል። ኦቨርላፒንጋቸውን ጠብቆ አንዱ የሌላኛውን ላፒንግ እንዲሸፍን ተደርጎ የተሰራ ነው ማለት ነው። ሌላኛው እዚሁ ላይ እንደምትመለከቱት ማሽኑን አስፋልት ኦፕሬተሮች አላችሁ ሳይት ላይ የምታውቁት ረበር ታይር ስለሆነ ያን ያክል ክብደት ስለማይኖረው ለኮምፓክሽን ስለሆነ የሚፈለገው ማሽኑ ክብደት እንዲኖረው ተብሎ ቦክስ ነገር ይገጠምለታል አብሮት ከላዩ ላይ። ያ ቦክስ ምንድነው ብረት ወር ደግሞ አሸዋ ክብደት ያላቸው ነገሮች በመሙላት ማሽኑ ክብደት እንዲኖረው ይደረጋል ማለት ነው። ሌላኛው የፒኖማቲክ ሮለር ለየት የሚያደርገው ከሌሎች ሮለሮች ውስጡ ላይ እነኚህን ረበሮች ወር ደግሞ ረበር ታይሮች የጎማዎቹን የንፋስ ሁኔታ ውስጥ ሆኖ ኦፕሬት በሚያደርግበት ጊዜ የንፋሳቸውን ሁኔታ መቆጣጠር ይችላል ማለት ነው። ፒኖማቲክ ሮለር አብዛኛውን ጊዜ የብረት ሮለሮች ጠንካራና ድንጋዮችን ሲሰባብሩ ይችላሉ። ጀስት ፒኖማቲክ ሮለር ግን ቀስ ብሎ በመጫን ኮምፓክት እያደረገ ብቻ ወደ ውስጥ እያስገባ ውበትን እየሰጠ ጥንካሬን እያላበሰ ፊኒሺንጉን የሚሰራለን ማሽን ነው ማለት ነው። ፒኖማቲክ ሮለር ሰቤዝ ኮምፓክት ተደርጎ ፕራይም ከተረጨ በኋላ በተለይም አስፋልት ከተነጠፈ በኋላ ቢቱሚን ከተነጠፈ በኋላ ግድ የሚያስፈልገን ማሽን ነው ማለት ነው። ዝናብ መጣ ማለት ኦልሞስት ኮምፓክት ሳይደረግ ዝናብ ዘነበበት ማለት ያ ዝናብ ፔኔትሬት አድርጎ ወደ ውስጥ ገብቶ ከስራ ያሉትን የአስፋልት ሌየሮች ስለሚያበላሽበት መንገዱ ምርሜ እንዲኖረው ስለሚያደርግ ይሄ ፒኖማቲክ ሮለር ግዴታ ያስፈልገናል ማለት ነው። ኮምፓክት እያደረገ መንገዱን ስሙዝ እያደረገ ዴንስ ያደርግልናል። በመጨረሻም የኮንስትራክሽን ማሽነሪ ማከራየት የምትፈልጉ ግለሰቦች፣ ኮንትራክተሮች፣ ባለሀብቶች እዚሁ ባዮ ላይ ባለው ስልክ ቁጥር ይደውሉልኝ። እስካሁን ይህን ቤት ፎሎ ካላደረጋችሁ ፎሎ አድርጉ። ይጠቅማቸዋል ብላችሁ ለምታሰቡ ሰዎች ደግሞ ሼር አድርጉ።